ሰበር ዜና ጠቅላይ ሚኒስትር አብይ አህመድ ለፓርላማ በሰጡት እጅግ አስገራሚ መግለጫ በአጎራባች ሀገራት በኩል እየተደረገ ስላለው የሚስጥር ጥምረት ጠንከር ያለ ምላሽ ሰጥተዋል። የኢትዮጵያን ሉዓላዊነት የሚደፍር የለም፣ ቅንጣት ታክል ፍርሃት የለብንም ሲሉ ዝምታቸውን ሰብረዋል። ዝርዝሩን አብረን እንመለከታለን። እንኳን ወደ ተአማኝ ሚዲያ በሰላም መጣችሁ። ዛሬ በምስራቅ አፍሪካና በሀገራችን ዙሪያ የተሰሙት እጅግ አንገብጋቢ ወቅታዊ መረጃዎችን ይዘንላችሁ ቀርበናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ላይክ በማድረግ ጀምሩ። በዛሬው ዘገባችን 3 አንገብጋቢ ነጥቦችን እናነሳለን። ነጥብ 1 የሚስጥራዊው የሶስትዮሽ ጥምረት ወሬና የመጥረቢያ ፖለቲካ ማብራሪያ። የመጀመሪያውና ዋነኛው የውይይት አጀንዳ በምስራቅ አፍሪካ ቀንድ አዲስ ስልታዊ ጥምረት እየተመሰረተ ነው የሚለው የወቅቱ ትልቅ ወሬ ነው። የክልሉ የፖለቲካ ተንታኞች እንደሚሉት ከሆነ በኤርትራ በሱዳን ጦርና በትግራዩ ቡድን መካከል አዲስ ያልተለመደ የወታደራዊና የፖለቲካዊ ትብብር እየታየ ነው ሲሉ ገልጸዋል። ይህ ሁኔታም በ1983 ዓ.ም የደርግን ስርዓት ለመጣል የተመሰረተውን የቀድሞ ጥምረት የሚያስታውስ ነው በሚል በብዙዎች ዘንድ ስጋትን ፈጥሮ ነበር። ሆኖም ጠቅላይ ሚኒስትር አብይ አህመድ ይህንን ጥምረት ለየት ባለ ምሳሌ የመጥረቢያ ፖለቲካ ወይም አግዝ ፖለቲክስ ሲሉ ገልጸውታል። እንደሳቸው ማብራሪያ መጥረቢያው 3 አካላት አሉት። የመጥረቢያው የብረት ራስ የትግራይ ቡድን ሲሆን የራሱ ዓላማ የሌለውና የሌሎችን ፍላጎት የሚያስፈጽም ነው ብለዋል። ኤርትራን ወይም ሻዕቢያን ደግሞ ብረቱ እንዲሰራ የሚያደርገው የእንጨት እጀታ ነው ካሉ በኋላ ይህንን መጥረቢያ ጨብጦ የሚያንቀሳቅሰው ግን በስተጀርባ ያለው የማይታይ እጅ ወይም የውጭ ኃይል ነው በማለት ከጀርባ ስውር ሴራ እንዳለ በዝርዝር አስረድተዋል። ነጥብ 2 የጠቅላይ ሚኒስትሩ ጠንካራ ምላሽና የሀገር መከላከያ አቅም ግንባታ። ወደ ሁለተኛው ነጥብ ስንሄድ ለዚህ ለተወራው ጥምረት ጠቅላይ ሚኒስትሩ የሰጡት ምላሽ እጅግ አስገራሚና ቁርጠኝነት የተሞላበት ነበር። በህዝብ ተወካዮች ምክር ቤት 30ኛ መደበኛ ስብሰባ ላይ ተገኝተው ለተነሱላቸው ጥያቄዎች ምላሽ ሲሰጡ ሻዕቢያ፣ ወያኔና ሱዳን ይቅርና ሌሎች ኃይሎችን ቢጨመሩ ለኢትዮጵያ ሉዓላዊነት ቅንጣት ታክል ፍርሃት የለብንም ሲሉ በከፍተኛ በራስ መተማመን ተናግረዋል። ጠቅላይ ሚኒስትሩ አክለውም የደርግ ዘመንና የአሁን ዘመን ፍጹም የተለያዩ መሆናቸውን በመግለጽ ያ የነበረው ውጤት ዛሬ ላይ ሊደገምን እንደማይችልም አስገንዝበዋል። ኢትዮጵያ በአሁኑ ወቅት የሀገር መከላከያ ሰራዊቷን በዘመናዊ የጦር መሳሪያዎችና በሰው ኃይል በከፍተኛ ሁኔታ እየገነባች እንደሆነችና የሀገሪቱን ድንበር የመጠበቅ ሙሉ አቅም እንዳላትም ገልጸዋል። ጊዜው ሲደርስ አስፈላጊውን ሁሉ ግልጽ እናደርጋለን በማለትም መንግስት ለማንኛውም አይነት ጥቃት ዝግጁ መሆኑን ለፓርላማው አረጋግጠዋል። ነጥብ 3 የወቅቱ የድንበር ውጥረትና የክልሉ ጂኦፖለቲካዊ ሁኔታ። በመጨረሻም ይህ ውጥረት እንዲቀሰቀስ ያደረጉት ወቅታዊ ምክንያቶች ምንድን ናቸው? በኢትዮጵያና በጎረቤቶቿ መካከል ያለው ግንኙነት ካለፉት ወራት ወዲህ እየሻከረ መጥቷል። በተለይም ኢትዮጵያ የቀይ ባህር በር ለማግኘት የምታደርገው ዲፕሎማሲያዊ ጥረት ኤርትራን እንዳስቆጣት ይነገራል። በሌላ በኩል ደግሞ በትግራይ ክልል ውስጥ የሚገኙ አንዳንድ ኃይሎች በሱዳን በኩል ወደ አዲስ ጦርነት ሊያስገባ የሚችል ዕለታዊ ትንኮሳ እያደረጉ ነው ሲሉ ጠቅላይ ሚኒስትሩ ከሰዋል። በተጨማሪም የሱዳን መደበኛ ጦር ወይም ሳፍ የኢትዮጵያ መንግስት ለፈጣን ድጋፍ ሰጪ ኃይሎች ወይም RSF ድጋፍ ይሰጣል በሚል በጥርጣሬ በማየቱ በቅርቡ ከኢትዮጵያ ምዕራባዊ ድንበር አቅራቢያ በምትገኘው ገዳሪፍ ግዛት ላይ ከባድ መሳሪያዎችንና በርካታ ወታደሮችን አጓጉዟል። ይህ የሱዳን የእርስ በርስ ጦርነትና የድንበር ላይ ወታደራዊ እንቅስቃሴ የምስራቅ አፍሪካን ቀንድ የደህንነት ሁኔታ ይበልጥ ውስብስብ አድርጎታል። የዛሬው ሰበር መረጃችን በዚህ ተጠናቋል። ቀጣይ አዳዲስ መረጃዎች እንዲደርሳችሁ ቻናላችንን ሰብስክራይብ ማድረግና የደውል ምልክቱን መጫን እንዳይረሳ። ስለተከታተላችሁን እናመሰግናለን። በቀጣይ ሰበር መረጃ እስክንገናኝ ቸርን ሰንብት።